ሰላም ጤና ይስጥልኝ ወደ አዲሱ የዩቲዩብ ቻናላችን ቴክራ እንኳን በሰላም መጣችሁ። በዚህ ቻናል አንድ ትልቅ ግብ አለን። እሱም በየቀኑ በከፍተኛ ፍጥነት እየተለወጠ ያለውን የሰው ሰራሽ አስተውሎት ወይም የኤአይ ዓለምን በቀላል አማርኛ ለእናንተ ማድረስ ነው። ዓለማችን አዲስ የታሪክ ምዕራፍ ላይ ናት። ዛሬ የምንጠቀምባቸው የኤአይ መሳሪያዎች ነገ ይለወጣሉ። ስለዚህ እኛ በየቀኑ አዳዲስ መረጃዎችን፣ ጠቃሚ የኤአይ ሶፍትዌሮችን እና ዓለም አቀፍ የቴክኖሎጂ ክርክሮችን ይዘንላችሁ እንቀርባለን። የኤለን መስክ የ1.25 ትሪሊየን ዶላር ውህደት ለዛሬው የመጀመሪያ መረጃችን የዓለምን የቴክኖሎጂ ሚዛን የሚቀይር አንድ ግዙፍ እርምጃን እናያለን። ኤለን መስክ የኤአይ ኩባንያውን ኤክስአይ እና የጠፈር ምርምር ተቋሙን ስፔስ ኤክስ በማዋሃድ የዓለም የመጀመሪያው 1.25 ትሪሊየን ዶላር ዋጋ ያለው የግል ኩባንያ ፈጥሯል። የዚህ ውህደት ዋና ዓላማ ኤአይን በምድር ላይ ከሚገጥመው የመብራትና የማቀዝቀዣ ችግር ማውጣት ነው ተብሏል። መፍትሄውም በጠፈር ላይ ወይም ደግሞ በሳተላይቶች ላይ የኤአይ ዳታ ሴንተሮችን መገንባት ወይም ኦርቢታል ዴታ ሴንተር የሚባለውን መገንባት ነው። ይህ ሰንቲነንት ሰንት ወይም ደግሞ አስተዋይ ፀሐይ ለመፍጠር የሚያስችል የመጀመሪያው እርምጃ ነው ተብሏል። በሌላ የኤአይ ኩባንያዎች ጦርነት ገብተዋል። ከዚህ ግዙፍ ውህደት ጎን ለጎን በአሁኑ ሰዓት ዓለምን እያነጋገረ ያለ ሌላ የኤአይ ጦርነት አለ። የቻትጂፒቲ ባለቤት የሆነው ኦፕን ኤአይ እና ዋነኛ ተቀናቃኙ አንትሮፒክ በይፋ መጣላት ጀምረዋል። ምክንያቱ ደግሞ ማስታወቂያ ነው። ኦፕን ኤአይ በቅርቡ በነፃው የቻትጂፒቲ ስሪት ላይ ማስታወቂያዎችን ሊያሳይ እንደሚችል ገልጿል። ይህንን የሰማው አንትሮፒክ ደግሞ በሚሊዮን የሚቆጠሩ ሰዎች በሚያዩት የሱፐር ቦውል ውድድር ላይ በኦፕን ላይ የሚያሾፍ አንድ ማስታወቂያ ሰርቶ ለቋል። በዛም መልእክቱ እኛ ጋር ምንም ማስታወቂያ የለም፣ ወደኛ ኑ፣ ስራችሁንም በሰላም መስራት ትችላላችሁ የሚል መልእክት አስተላልፏል አንትሮፒክ። የኦፕን ኤአይ መሪው ሳም አልትማን ግን አይቶ ዝም አላለ። ይህ ማስታወቂያ የተሳሳተና ውሸት ነው በማለት በትዊተር ገጹ ላይ ቁጣውን ገልጿል ማለት ነው። የዲፕሲክ ቪ4 ግስጋሴ ዓለምን አስጨንቋል። ሌላው ትልቅ መረጃ የመጣው ከቻይና ነው። ለዓለም አስገራሚ የሆነውን ዲፕሲክ ያዘጋጀው ኩባንያ አዲሱን ቪ4 ሞዴል በሚቀጥለው ሳምንት እንደሚለቅ በይፋ አስታውቋል። ይህ አዲስ ሞዴል በተለይ ለፕሮግራም ስራዎች እና ለሂሳብ ስሌቶች ከጂፒቲ4 በበለጠ ፍጥነትና ብቃት እንደሚሰራ እየተነገረለት ነው። ይህ ማለት የኤአይ ፍክክሩ ከአሜሪካ አልፎ ወደ እስያም በከፍተኛ ሁኔታ እየተዛመተ መሆኑን ያሳያል። የአፕል ኢንተለጀንስ አዲስ ለውጥ አድርጓል። በመጨረሻም ለአይፎን ተጠቃሚዎች አንድ ደስ የሚል መረጃ አለን። አፕል አዲሱን የኤአይ ማሻሻያውን ዛሬ ይፋ አድርጓል። በዚህ ማሻሻያ መሰረት ሲሪ አሁኑኑ የእርስዎን ስክሪን ማየት ትችላለች። ለምሳሌ ጓደኛችሁ በቴክስት የላክላችሁን አድራሻ ሳይገለብጡት ወይም ደግሞ ኮፒ ሳታደርጉ ይህን አድራሻ ሴቭ አድርግልኝ ብላችሁ ብትጠይቁት ወዲያውኑ ይህን ነገር ያደርግላችኋል። ይህም ኤአይ ከንግግር ባለፈ የዕለት ተዕለት ተግባራችንን በራሱ መስራት ወደሚችልበት ደረጃ ላይ መሸጋገሩን ያሳያል። እንግዲህ እነዚህ ሁሉ ለውጦች ኩባንያዎች ፉክክር ውስጥ መግባታቸው ለእኛ ለተጠቃሚዎች እጅግ ጥሩ እድል ነው። ምክንያቱም ኩባንያዎች በተፈካከሩ ቁጥር እኛ የተሻለ ፈጣንና ይበልጥ ብልጥ የሆኑ ኤአይ መሳሪያዎችን የማግኘት እድላችን እየሰፋ ይመጣል ማለት ነው። ይህ ደግሞ በቴክ ኤራ እነዚህን የቴክኖሎጂዎች እንዴት ለስራችሁና ለህይወታችሁ እንደምትጠቀሙባቸው በየቀኑ ልናሳያችሁ መተናል። ከቴክኖሎጂው ጋር አብራችሁ ለመራመድ እና አዳዲስ መረጃዎች በየቀኑ እንዲደርሷችሁ አሁኑኑ ቴክራም ቤተሰብ ይሁኑ። ሰብስክራይብ ማድረጋችሁንም እንዳትረሱ። ስለተከታተላችሁን አመሰግናለሁ። ነገ በሌላ አዲስና አስገራሚ መረጃ እስክንገናኝ ቸር ቆዩ። 10, 6, 5, 4, 3, 2, 1, and booster ignition and liftoff of Space Shuttle Discovery, taking the space station to full power for full science. This is Mission Control Houston. Discovery roll program. Roger, roll, Discovery. Discovery's roll maneuver is complete. It is now in a heads-down position on track for its flight to the International Space Station. Discovery flying 365 miles per hour, 1.5 miles in altitude, 7 miles downrange from the Kennedy Space Center.
Discovery's engines are throttling down as the orbiter passes through the area of maximum pressure on the vehicle.